አዎ የሰው ልጅ ከቆመበት ቦታ ንቅንቅ አይልም። አራት ነገር እስኪጠየቅ ተብሏል። አንደኛው ወአን ዑምሪሂ ፊማ አፍና፣ ስለ ዕድሜ ይጠየቃል። በምን ጨረስከው? 60 70 80 100ም ሰጥቻለሁ ይላል አላህ። እንዴት ነው ያለፈው? በምን አለፈ? በምን አለፈ? ሐቂቃ እንደው እኔ ራሴንም ጭምር መውቅስበት ዛሬ ሶሻል ሚዲያ ቲክቶክ ለማየት እግር ኳስ ለማየት ስንት ሰዓት እንፈጃለን? ምንም በቃ ቲክቶክ የሆነ ነገር ለማየት አላስፈላጊ ማላ ያዕኒ የሆነ አንዳንዴ ለዓይናችንም ሐራም የሆነ ለጆሮአችንም የምንሰማው ሐራም የሆኑ ነገሮችን ሰዓታት ፈጅተን እናያለን። ሶብር አድርገን እንደው 30 ደቂቃ ሶብር አድርጌ ቁርአን እቀራለሁ እና ነጻጽሮ ሶብር አድርጌ 30 ደቂቃ ቁርአን ቀርቻለሁ፣ ሶብር አድርጌ አዝካር ብያለሁ፣ ዚክር አድርጌያለሁ፣ አላህን አውስቻለሁ፣ ረሱል ዓለይሂ ሰላቱ ወሰላም ላይ ሰላዋት አውርጃለሁ። እስቲ ራሳችን ፈትሽ። መስጊድ ቁጭ ብዬ ስለ ኢስላም ስለሚነገር ስለ ዲን የሚነገር ነገር ሶብር አድርጌ ምን ያህል ጊዜ ተከታትያለሁ? ኳስ ሲባልስ ቢያንስ ስንት ደቂቃ ነው? 90 ደቂቃ አይደል? ማስተዛዘኛ ምናምን ደግሞ ይጨምራል አይደል? ማስተዛዘኛ ያንንም ጨምሮ ዛሬ ግን ማሻአላህ ከኳሱ በፊት ይገባል። ኳስ ሳይጀምር በፊት ከዛስ መጀመሪያ ምን ይደረጋል? ስለ ሳምንቱ እንዲነበር ይነገራል። የሚፈጀው ሰዓት ኳሱን የሚፈጀው ሰዓት ከኳሱ ካለቀ በኋላ ደግሞ ሸርህ ያደርገዋል፣ ያብራራዋል። እንዲህ ያለ ስንት ሰዓት ይፈጃል? አላህ ይጠብቀን። የሚደግፈው ክለብ ከተሸነፈ ደግሞ ወላ ሰላት የለ ወላ ምን የለ አታናግሩኝ ይላል። ጊዜ ወጣት ነው ብዬ ይጠራል፣ ኳሱም ይጠራል ሁሌ። ያ ኳስ ግን አንተ ዜናውን ትሰማዋለህ፣ ቅጂውን ታገኘዋለህ እንደው ቢባልም። ሰላት ግን በዛ ሰዓት ያለመለጠ አስር ሰላት ከሆነ በአስር ሰዓት ላይ ኳስ ኑሮ ኳሱ ይሻላል ብለ ረጅም ሰዓት ቁጭ ብለ የአስር ወቅት ካመለጠ መግሪብ ከገባብህ ግን ትልቅ ኪሳራ ነው። አስር ሰላትን እያወቀ ያሳለፈ ሰው ቤተሰብ ንብረቱ እንደወደመ ይቁጠረው። አንድ ሐዲስ አለ። ስራው በአጠቃላይ ይበላሽበታል። ሌላኛውም ሐዲስ አለ። አስር ሰላት አልፋለች ሄዳለች። እቺ ዛሬ የሰገርናት የዙሁር ሰላት ወላሂ ነገ የውመል ቂያማ ካልሆነ ተመልሳ አትመጣም። በቃ ሄዳለች። እንደ ስም ዙሁር ዛሬም ነገም ከነጎዲያም ይቀጥላል። ስሙ ዙሁር ነገም አለ ከነጎዲያም ኢላ የውመል ቂያማ ድረስ የዙሁር ሰላት አለ፣ የአስር 5 አውቃት ሰላት አለ። ዛሬ ግን የሰገርናት የዛሬዋ ሰላት መልካሙናም ጥሩናም ጎላም ሞልታም ልትመጣ የምትችለው መቼ ነው? ነገ የውመል ቂያማ ብቻ ነው። ስለዚህ ጊዜያችሁን ተጠቀሙ በአግባብ እያንዳንዱን ነገር። ነቢዩላህ ኢብራሂም ዓለይሂ ሰላም በወጣትነት ዕድሜያቸው እኮ ጠንካራ ጀብደኛ የአላህ ባሪያ ነበሩ። ስማቸውን ሲያነሱ ምን አሉ? ኢብራሂም ዓለይሂ ሰላም ያን ጣዖት ካንኮታኮቱ በኋላ ሰዎች አነሷቸው። በመጥፎ እኮ ሲያወሳቸው የነበረ ሰው ነበረ። ማን ነው እሱ? ቃሉ ሰሚዕና ፈተን፣ አንድ ወጣትን ሰምተናል። የዝኩሩሁም ሲያወሳቸው ዩቃሉ ለሁ ኢብራሂም ይባላል። በወጣትነታቸው ዕድሜያቸው ለአላህ ስተው ከጣዖት የራቁ ናቸው። እነዛስ ለ309 ዓመታት ዋሻ ውስጥ አላህ ያስተኛቸው ከሞት በኋላ መቀስቀስ አለ የሚለውን ትምህርት ለማህበረሰቡ እንዲያውቁ ያደረጋቸው እነዛ የዋሻው ሰዎች ኢነሁም ፊትየቱን እነሱ እኮ ወጣቶች ነበሩ። አመኑ ቢረቢህም በጌታቸው ያመኑ፣ ወዚድናሁም ሁደን መመራትን ጨመርንላቸው። ወጣት እኔስ ወጣትነት እንዴት አሳለፍኩት? ለአላህ የሰጠሁት ዕድሜ የወጣትነት ዕድሜ እንዴት ነው? ወላጆች ወጣት ልጆቻችሁ የት እያሳለፉ ነው? እንደው ሐቂቃ ዛሬ በየትምህርት ቤቱ እንደው ስንፈትሻ አባቶች፣ ወንድሞች፣ ሴት ልጆች ዛሬ ይሄው ማህበራዊ ሚዲያ ላይ ትምህርት ቤት ውስጥ ላይ የሚያሳዩት ጭፈራ፣ የሚደንሱት ዳንስ እንደው በማህበራዊ ሚዲያ ጭምር እየለቀቁት እንዴት ነው የሚያሳፍረው? የኛው ልጆች ጭምር ከነ ሂጃባቸው። ዛሬ ግን በየትምህርት ቤቱ ሰላት ይከለክላል፣ በየትምህርት ቤቱ ሂጃብ ይከለክላል። ትምህርት ቤቶች ላይ ምን ፈቅዶ እንደዚህ አይነት ብልግና ዘፈኖችን ፈቅዶ እኔ ከብልግና ምርቅ ያለው ስነ ምግባሬ ያማረ ነው
እውነት እንጂ ውሸት አይቀናኝም ያለች እህታችንን ሂጃብ አትለብሽም ብሎ ከትምህርት ያባረራታል። ታዲያ ይህ ስርዓት ኖሮ ነው ኢትዮጵያ የምታድገው እንዴ? እነዚህ እኮ የሀገር ጸሮች ናቸው። ሐቂቃ ኢትዮጵያ እንዳታድግ፣ ሀገራችን እንዳትለወጥ፣ የተማረ ኃይል ስነ ምግባር ያለው ጥሩ ሰዎች እንዳይመጡ የሚያደርጉ አካላቶች በጊዜው ኃይል ይባሉ ይገባል። የአገር ጸር ናቸው። ዛሬ ትምህርት ቤቶች ላይ ተመልከቱ፣ በጣም ፋይሻዎች በዝተዋል። ሰው ከትምህርት ዓለም ርቋል። በቃ ዝም ብሎ ቁጥር ሆኗል። ጊዜው ያለ አግባብ ነው የሚያልፈው። ስለዚህ ወላጆችን ኃላፊነት አለባችሁ። ለምን ከተባለ የተፈጠርነው ለጫወታ አይደለም። አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን፣ እንደ የፈጠርናችሁ ለከንቱ ለጫወታ ለዛዛታ ብላችሁ ትገምታላችሁ ታስባላችሁን? ወአነኩም ኢለይና ላ ቱርጀዑን፣ ለመሆኑ እናንተ ወደኛ ማትመለሱ ይመስላችኋል? አላህ አሁን እንመለሳለን፣ ወደ አላህ እንቀርባለን። ሁሉም በሞተበት ሀል ከቀብሩ ይነሳል። እየጨፈረ የሞተ እየጨፈረ ይነሳል። አላህ ይጠብቀን። እየሰገደ የሞተ እየሰገደ ይነሳል። ኸይር ላይ ያለ በኸይር ባለበት ሁኔታ ይነሳል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሁሌም ምሳሌ የሚቀርበው ያ ሐጅ ላይ የሞተው አካል ለበይክ አላሁመ ለበይክ እያለ ሐጅ ላይ ኻቲማው በዛው አደረገለት። ነቢዩ ሰለላሁ ዐለይሂ ወሰለም ፊቱን እንዳሸፍኑት ሽቶም እንዳትቀቡታ። ለምን? ሐጅ ስነ ስርዓት ላይ ያለ ኢህራም ላይ ያለ ሰው ሙሕሪም የሆነ ሰው ምንድነው ከሽቶ ከምን ይርቃል? ራሱን አይሸፍንም አይደል? የአላህ መልእክተኛ ምን አሉ? ዩብዓሱ የውመል ቂያማ፣ የቂያማ ቀን ከቀብሩ ይቀሰቀሳል። ሙለቢየን ለበይክ አላሁመ ለበይክ እያለ ከቀብሩ ይቀሰቀሳል። ስለዚህ ወጣት ኢስላም ካንተ ብዙ ይፈልጋል። ኸይር ነገር ላይ ተገኝ፣ መልካም ነገር ላይ ተገኝ። ሁላችንም ጊዜያችን በዲን በሚረባ ነገር ለማሳለፍ እንሞክረው። ቀላቅረው እስቲ ማታም ተሰባሰብ። መሹራ ይኖር ቤት ላይ ተሰባሰብ እስቲ። አሁን ላይ ማሻአላህ ቤቱ ላይ ዋይፋዩ ዩቲዩቡ ሰው ገርቶለታል። እስቲ ትንሽ ዳዕዋ እንስማ፣ እስቲ ተፍሲር እንስማ፣ እስቲ የነቢዩን ሲራ እንስማ። እስቲ ትንሽ የሚጠቅመን እንሰባሰብ። ልጆችን ሰብስበህ ምን ተማራችሁ ብለህ ጠይቅ። ምን ቁም ነገር ያዛችሁ ብለህ ሕፃናት ከሆኑ በእነሱ አቅም ልክ የሚሰጠውን ዒልም አንተ ምራቸው። ቤትህን የበረካ ቤት አድርገው። ዛሬ ቁርአን የራቆ ቤት በረካው ይጠፋል፣ ጭቅጭቁ ይበዛል፣ ዘፈን የሞላበት ቤት። ቤታችንን የዚክር የቁርአን እናድርገው። ሱረቱ በቀራ የሚቀራበት ቤት ሸይጣን ይርቃል ተብሏል። ቁርአን እንዲቀራበት አድርግ፣ ቅራበት። ቤታችሁን ቀብር አታድርጉ ተብሏል። ሱና ሰላት እቤት ስገድ። ለምን? ልጆችህ እንዲያዩ ሰላት የሚባለውን ነገር እንዲመለከቱ። ዛሬ በጣም በሚያሳዝን ሁኔታ ሙስሊሙ ላይ ቁጥሩ አንሱ አይደለም፣ ዓለም ላይ ቢታይ የሙስሊሙ ቁጥር እላይ ነው። ግን ተደፍረናል። በምን ከተባለ በእኛው ጥፋት